በቃ ይቅርታ ጠየቅኩ አንዴ እንደ ወንድ ልጅ። እሱም ይቅርታ የጠየቅኩት በትክክል ለኦርቶዶክስ አማኞችና የተሰማቸው ልጁ በስድ ቃላት የሚታወቅ አልነበረም። መደዴ ሆያት አፉ ላይ አልነበሩም። ዛሬ በአደባባይ ወጥቶ ሰው የሚያሳቅቅ ነገር ከመናገሩ አስቀድሞ በቀልዶቹ የሚያስቅ ልጅ ነበረ። በኮሜዲ ስራዎቹ በርካታ አድናቂዎቹን ማፍራት የቻለው ልጅ ያሬድ ሙዚቀኛም ጭምር ነው። ሐዋሳ በቆየበት ጊዜያቶች ሰዓሊነቱን ያስመሰከረ ሲሆን የአካባቢ ጥበቃ ስራዎችንም በመስራት ይታወቃል። በአካባቢ ጥበቃ ላይ ስራውን በተመለከተ ቢቢሲ አማርኛ ያወራው ልጅ ያሬድ እስጢፋኖስ ከተባለ ጓደኛው ጋር በመሆን አካባቢን እንደሚያጸዱም ጽፎም ነበረ። በዚህ ቃለ መጠይቅ ላይ ሰዎች ዓላማዬን ሳይገነዘቡ ለምን አጥንት ትለቃቅማለህ? ከቴሌቪዥን ጠፍተህ ቆሻሻ ውስጥ ለምን ትዞራለህ? መቼ ነው ሰው የምትሆነው ይሉኛል። ቆሻሻን አጽድቼ ነው ንጹህ የሆነ ጥበብን የምሰራው። ሰዎች ይህን ሊገነዘቡልኝ ይገባል። በተጨማሪም አይረቡም ከተባሉ ነገሮች ብዙ ጠቃሚ ነገር መስራት እንደሚቻል ነው ማሳየት የፈለኩት ብሏል። ልጅ ያሬድ ከ1998 ዓ.ም ጀምሮ በአካባቢ ጥበቃ ጉዳይ ላይ መስራት የጀመረ ሲሆን በ2003 ዓ.ም በአገር አቀፍ ደረጃ የሚሰጠውን የአካባቢ ጥበቃ ሽልማት የሆነውን ግሪን አዋርድም አሸንፏል።